ሰላምና ጤና ለእናንተ ይሁን የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች። በዓለማችንም ሆነ በሀገራችን በኢትዮጵያ በስፋት እየተስተዋለ ስላለውና ብዙዎቹን ስላሳሰበው የልብ ድካም ወይም ሀርት ፌለር ስላለው የጤና እክል በጥልቀት እንወያያለን። ይህም ቪዲዮ እስከ መጨረሻው ከተከታተላችሁት የልብ ድካም ምን እንደሆነ፣ ምልክቶቹ እንዴት እንደምናውቅ እና ራሳችንም ይሁን ቤተሰቦቻችንን እንዴት መታደግ እንዳለብን እንረዳበታለን። ልብ ድካም ወይም ሀርት ፌለር ማለት ልባችን ሙሉ በሙሉ ስራ አቆመች ማለት ሳይሆን መላው ሰውነታችን የሚፈልገውን ያህል ደምና ኦክሲጅን በበቂ ሁኔታ መርጨት ወይም ፓምፕ ማድረግ አቅቷታል ማለት ነው። ልባችን ልክ እንደ ንጹህ የውሃ ፓምፕ ናት። ውሃውን በኃይል ወደ ሩቅ ቦታ መግፋት ሲያቅተው ውሃው ወደኋላ እንደሚመለሰው ሁሉ ልብም ስትደክም በአግባቡ መርጨት ያቅታታል። ይህ የሚሆንበት ደግሞ በሁለት መንገድ ነው። አንደኛው ሲስቶሊክ ፌለር፣ የልብ ጡንቻዎች በመላላታቸው ወይም በመድከማቸው ምክንያት ደምን በኃይል መግፋት ሲያቅታቸው አንደኛው ይሄ ነው። ሁለተኛው ደግሞ ዳይስቶሊክ ፌለር፣ የልብ ጡንቻችን በመወጠራቸውና በመድረቃቸው የልብ ደም የመያዝ ቦታው ሲጠብ ይሄ በቂ ስፋት ሲያጥራቸው ደም በቂ ሁኔታ መተላለፍ ያቅተዋል። ምንድነው እንግዲህ እነዚህ ዋና ዋና መንስኤዎቻቸው እና አደጋዎቻቸውስ ምንድነው የሚለውን ደግሞ እንመለከታለን። በመጀመሪያ ደረጃ ይህ ሊከሰት ልብ እንዲደክም የሚያደርገው የመጀመሪያው የደም ግፊት ወይም ሃይፐርቴንሽን። ይህ በሀገራችን ወይም በዓለም አቀፍም ዝምተኛው ገዳይ የምንለው ነው። ሳይለንት ኪለር ከሚባሉ ጸጥ ብለው የሰውን ሕይወት ከሚቀጥፉ በሽታዎች አንዱ የደም ግፊት ነው። ይህ የደም ግፊት ደግሞ በብዛት ችግር ሲፈጠር ልባችን እየደነደነች ትመጣና ደም መርጨት ያቅታታል። ሁለተኛው ደግሞ የልብ ቧንቧ መጥበብ ኮሮነሪ አርተሪ ዲዚዝ። ወደ ልብ ጡንቻችን ራሱ ደም የሚወስዱት ቧንቧዎች በስብ ወይም በኮሌስትሮል አላስፈላጊ ኮሌስትሮል ምክንያት ይጠባሉ። በዛን ሰዓት በሚጠቡበት ሰዓት ደም እንደ ልብ መጓዝ አይችልም። ልብ በቂ ምግብ አታገኝም። ይህም የልብ ድካም ወይም የልብ ህመም ሀርት አታክን ያመጣል ማለት ነው። ሶስተኛው ደግሞ የልብ ቫልቭ በልጅነት ጊዜ ከሚከሰት የሮማቲክ የልብ ህመም ወይም ሮማቲክ ሀርት ዲዚዝ ጀምሮ በእድሜ መግፋት የሚመጡ የቫልቭ ችግሮች ልብን ያደክማሉ። አራተኛው የአኗኗር ዘይቤያችን። አብዛኛውን ጊዜ ሰዎች አኗኗራችንን ካላስተካከልን፣ አመጋገባችንን ካላስተካከልን ወደ ውስጥ የሚገቡ ነገሮች ችግር ይፈጥራሉ። ከመጠን በላይ ጨው መመገብ፣ የአካል ብቃት እንቅስቃሴ አለማድረግ፣ የስኳር መጠናችን ከፍ ማለት፣ ያለ ልክ መወፈር፣ ይሄ ልባችንን ሸክም ያበዛባታል። የልብ ድካም ምልክቶች። ስለዚህ እነዚህ ነገሮች ሲከሰቱ ልባችን እንደዚህ ሲደክም ሰውነታችን ምን ምልክት ሊያሳየን ይችላል? ሰውነታችን ችግር ውስጥ ሲወድቅ ሁልጊዜ ምልክት ይሰጠናል። ልባችን ስትደክም የምታሳያቸው ዋና ዋና ምልክቶች እነዚህ ናቸው። አንደኛው የትንፋሽ ማጠር ሾርትነስ ኦፍ ብሪዝ፣ ቶሎ ቶሎ መተንፈስ። በተለይ ደረጃ ስንወጣ፣ ስንራመድ ወይም በምሽት አልጋ ላይ ስንተኛ በድንገት የትንፋሽ ማጠር ይከሰትብንና ይህን ለመከላከል ደግሞ ከፍተኛ ትራስ ተንተርሰን ነው ትንፋሽ መተንፈስ የምንችለው። ይሄ ደግሞ ሌሊት ቁጭ ብለን እንድናድር ያስገድደናል። ያልተለመደ ከፍተኛ ድካም፣ ኢቭን ቀለል ያሉ የቤት ውስጥ ስራዎችን እንኳን ስንሰራ ፈጥኖ መድከምና አቅም ማጣት፣ የእግርና የቁርጭምጭሚት ማበጥ፣ ደም ወደ ላይ በአግባቡ መመለስ ስለማይችል ፈሳሽ በእግራችንና በሆዳችን አካባቢ ይከማቻል። እግራችን ሲጭኑት አሻራ ጥሎ የሚቀር እብጠት ያሳያል። ልክ እንደምትመስሉ ላይ እንደምትመለከቱት ጫን ስናደርገው አይመለስም። አንዳንድ ጊዜ ሰውነታችንን ጫን ብለን ስንይዘው ይጎረጉዳል፣ ስንለቀው ወደ ቦታ ይመለሳል። ግን ይህ የልብ ችግር ሲኖርብን ጫን ብለን ስንይዘው ቶሎ አይመለስም፣ እዛው ጎርጉዶ መቅረት። አራተኛው ቀጣይነት ያለው ሳል፣ ሮዝ መልክ ያለው አረፋማ አክታ የሚታይ ሲሆን ይህ በሳምባ ውስጥ ፈሳሽ መከማቸቱን ሊያሳየን ይችላል። ስለዚህ መከላከያውስ ምንድን ነው? እስካሁን ድረስ መንስኤውን ካየን፣ ምልክቶቹን ካየን እንዴት ነው ልንከላከል የምንችለው? በዚህ ሁኔታ ውስጥ ግን ተስፋ መቁረጥ እንደሌለብን መማር አለብን። የልብ ድካም ቢኖርብንም
እንኳን በጥንቃቄ በሕክምና ረጅም ደስተኛና ፍሬያማ ህይወት መኖር ይቻላል። እኛም በጤና ባለጠጋ መሆን አለብን። ስለዚህ ምን ማድረግ አለብን? በመጀመሪያ የሕክምና ባለሙያ ማማከር እና የታዘዙ መድኃኒቶችን በአግባቡ መውሰድ። እንደ ኤሲ ኢንሂቢተር። ኤሲ ኢንሂቢተር ምንድን ነው? አንጂዮቴንሲን ኢንሂቢተር ነው። ምንድን ነው? የልብ ቱቦዎች እንዲጠብ የሚያደርግ ሆርሞን አለ። ይሄ አንጂዮቴንሲን የሚባል ያ እንዳይሰራ በማድረግ የልብ ቱቦዎች ሰፋ እንዲሉ ያደርጋል። ደም እንደ ልቡ ይመላለሳል። ከነዚህ ኤሲ ኢንሂቢተር የሚባሉ መካከል ኢናላፕሪል የተለመዱ መድኃኒቶች ናቸው። ሊስኖፕሪል፣ ካፕቶፕሪል እንግዲህ እነዚህ የልብ ቱቦ እንዲሰፋ የሚያደርጉ መድኃኒቶች ማለት ናቸው። ሁለተኛው ደግሞ ቤታ ብሎከሮች ናቸው። እነዚህ ቤታ ብሎከሮች የልብ ምት ሲደክም ልባችን በደንብ እንዲመታ የልብ ምትን ያግዛሉ። እነዚህ እንደ ካርቪዲሎል፣ ሜቶፕሮሎል፣ ቢሶፕሮሎል የሚባሉ መድኃኒቶች ማለት ናቸው። ሌላው ደግሞ ዲዩሬቲክስ ማለት ነው። ይህ ዲዩሬቲክስ ኩላሊታችን ከመጠን በላይ የሆነውን ጨውንና ውሃ በሽንት መልክ እንዲያስወግድ ያግዘዋል። ከነዚህ ዲዩሬቲክስ ከሚባሉት መድኃኒቶች ደግሞ እነ ፍሩሱማይድ፣ ኤችሲቲ ወይንም ሃይድሮክሎሮቲያዛይድ የሚባሉ ስፕሬኖላክቶን፣ እነዚህ ኩላሊትን በማገዝ በደም ውስጥ ያለው ጨው መጠን የውሃና የጨው መጠን በማስወገድ ያግዙናል። ትልቁ ነገር የአመጋገብ ስርዓትን ማስተካከል። በምግባችን ውስጥ የጨው መጠን በከፍተኛ ሁኔታ መቀነስ ጨው ፈሳሽ በሰውነታችን እንዲከማች ስለሚያደርግ የልብ ጠላት ነው። የደም ግፊትና ስኳርን መቆጣጠር። በሶስተኛ ደረጃ በየቀኑ ወይም በየሳምንቱ ግፊታችንን እየተለካን በጤናማ ክልል ውስጥ መሆኑን ማረጋገጥ። ለምሳሌ የደም ግፊታችን 120 በ80 መሆን አለበት። የስኳር መጠናችን ደግሞ 120 ድረስ መሆን አለበት። ከዛ በብዛት የእድሜ ሲገፋ በእርግጥ ልክ እንደ ቀድሞ እንደ ወጣት የስኳር መጠናችን 120 ላይሆን ይችላል፣ ትንሽ ይጨምራል። ግን ዞሮ ዞሮ ከ120 ክልል መራቅ የለበትም። ሌላው ደግሞ ቀላል እንቅስቃሴዎችን ማድረግ። በአራተኛ ደረጃ ደግሞ ቀላል እንቅስቃሴዎችን ማድረግ እንደ ሐኪማችን ምክር ቢያንስ በቀን ለ30 ደቂቃ ያህል ረጋ ያለ የእግር ጉዞ ማድረግ ልባችንን ያጠነክረናል። ስፖርት ስንሰራ የልብ ህመምተኛ ሆነን በጣም ፈጣን የሆነ አግሬሲቭ የሆነ ስፖርት የምንሰራ ከሆነ ዞሮ ዞሮ አደገኛ ነገር ሊገጥመን ይችላል፣ ልንወድቅ እንችላለን። የተወደዳችሁ ወገኖቼ ጤናችን በእግዚአብሔር ፍቃድ በእጃችን ላይ ያለ ትልቅ ሀብት ነው። ልባችንን እንጠብቅ። ይህን ትምህርት ለእናንተና ለምትወዷቸው ወገኖቻችሁ ይጠቅማቸዋል ካላችሁ ቪዲዮ ላይክ፣ ሼር በማድረግ ለሌሎቹም እንዲዳረስ በታላቅ አክብሮት ጠይቃችኋለሁ። ገና አዲስ ለጀመርነው ለዚህ የዩቲዩብ ቻናላችን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። የደወል ምልክቷን ደግሞ ብትጫኑ እንዲህ አይነት ቆንጆ ለጤና አስተማሪ የሆኑ ቪዲዮዎችን እንዲደርሳችሁ የደወል ምልክቷን ተጫኑ። ፈጣሪ አገራችንና ኢትዮጵያን ይባርክ። ህዝባችን ሁሉ በጤና በሰላም ይጠብቅልን። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና ርዕስ እስክንገናኝ ሰላም ሁኑልኝ። ቻው።